ሰላም ጤና ይስጥልኝ። በመላው ዓለም ላይ የምትገኙ የኩራዝ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ነገር ሰላም ነው። እናንተ ጋስ ሁሉ ነገር ሰላም እንደሚሆን ተስፋን፣ ፍቅርን፣ ሰላምን ተመኘውላችሁ። እንግዲህ ዛሬ አንድ ነገር ልላችሁ ፈልጌ ነው። በተለይ ደግሞ ወደ ሀገር ገብቼ ምን ልሰራ እችላለሁ? እንደው ምንድነው በቃ ኑሮም ተወዷልና አገር ልገባ ሳስብ ብርድ ብርድ ይለኛል። ገብቼ ምንድነው ምሰራው ብላችሁ ላሰባችሁ ሰዎች አንድ ስራ ነው ብዬ ነው የማስበው። ለምን ካልናቃችሁ በስተቀር አንዳንድ ሰው ያው ስራን ስለሚንቅ ነው እንጂ ምንም አይነት ስራ ይሰራል ብዬ ነው የማስበው። እኔ ዛሬ እስኪ ልጄን ይዤ ቤት ውስጥ ሁኜ ሰው ቀጥሬ ማሰራውን ስራ ላሳያችሁ ማለት ነው። እንግዲህ እዚህ አካባቢ የመስኖ ነው፣ ይሄ ውሃ የሚሄድበት የመስኖ ቦታ ነውና ያ ምንድነው ገበሬ ነው እናንተ መቃጥሩት። በሬ ከሌላችሁም በሬ ልትከራዩ የግብርና ስራ ምን ችግር አለው? ትሰራላችሁ ካልናቃችሁ በስተቀር ማለት ነው። እና ምንድነው እኔ አሁን በቆሎ ነው ይሄን አመት መሬቱን ተኮናተርኩኝ። በቆሎ ነው ያዘራሁት። ያው በአንዳንድ ነገር በሀሳብ በሚደረገው ነገር ደግሞ አባቴ ሊረዳኝ ይችላል። ግን በአብዛኛው ያው እንትን ነው ገበሬ ነው የሚሰራው ስራውን ማለት ነው። እኔ ልጅ ይዤ መስራት አልችልም። ግን እመጣለሁ አልፎ አልፎ እየመጣሁ እያየሁ የጎደለውን ነገር ርጭት ማዳበሪያ ሲያስፈልግ ርጭት፣ ለአረም ርጭት ሲፈለግ እሱን አደርጋለሁ። ውሃም የሚያጠጣው ገበሬው ነው። እንግዲህ ምንድነው ላሳያችሁ። በቆሎ አሁን ላስጭን ነው ይሄን ግመሉን ያመጣሁት። ልጄንም አዝዬ ነው የመጣሁት። በቆሎ የሚጫነው ወደ ደሴ ነው። ነጋዴ ተነጋግሬ ያው ይሄን ያክል ኬሻ አምጭ ብለውኛል። እንግዲህ አሁን 12 ኬሻ ዝግጁ እያረግን ነው። ላሳያችሁ እና ይኸው እንግዲህ ገነት በደንብ አድርገሽ አስገቢ እንጂ በደንብ አድርገሽ አስገቢ። ብድር ያላችሁትን እመልሳለሁ። አረሳውላትም እበት አስቀብታኝማ በጭራሽ አቃርም። አረ ሌላ ነው እንጂ ይሄማ አይደለም። ይሄማ በቃ ይሄ ጋዞ ነው። ምን እያገሽኝ ነው? ሌላ አንቺም ይሄማ ሌላ ነው። እያገሽኝ ነው። ሌላ አለ እንጂ ሰራውልሽ። በላሰፋ አመሰግናለሁ የኔ ጀግና ገበሬ። ለምን ችግር የለ። ያው እንግዲህ ስራውን እየተከታተለ ከአባቴ ጋር ሲያሰራልኝ የከረበው በላሰፋና አባቤ ነው። እንግዲህ እጃችሁ ይባረክ፣ ኑሩልኝ። እንደ እናንተ አይነት ቤተሰብ ስላለኝ በጣም ነው ደስ የሚለኝ። ተገኘ ካሳ በጣም ነው የማመሰግነው እኮ እያልኩ ነው። እንዲህ አይነት ነው ለብሩኬ ንገሪውማ። እንደው ዝም ብለው ይሄዱ ሜዳ ያያደሩ ያሉ ለብሩኬ ምን ነግረዋለሁ? የኔን ይሄው ብሩኬ እየሰራህልን ነው፣ እያገዝከው ነው ሚስቱና። እንግዲህ ይሄንን የመሰለ ምርት አባቴ ያው ከገበሬዎቹ አይዟችሁ ይሄን አስተካክሉላት፣ እሷ ሴት ስለሆነች እንደዚህ ነው። አንዳንዴ ሁሌ ላትመጣ ትችላለች፣ ሙሉ ለሙሉ እውቀቱም ላይኖር ይችላል። ግን እንደዚህ አድርጉላት እያለ አባቴ አየት ያደርጋል። ቦታው እንዳልኳችሁ የመስኖ ቦታ ነው። ውሃ ይጠጣል፣ የሚያስፈልገው ነገር ይደረጋል እና ምንም መስራት ይቻላል። በቃ ባጭሩ ልላችሁ የፈለኩት እናንተ ፍላጎቱ ካላችሁ ያ ሀገር ለምን እንደሆነ አላውቅም፣ ያን ሀገር እንደው አይለቅም። በቃ እንጃ ነገ ዛሬ ከነገ ወዲያ ቆይ ትንሽ ስትሉ እድሜያችሁ ይሄዳል። እድሜ ደግሞ በሄደ ቁጥር አመቱ በረዘመ ቁጥር የእናንተ ነገር እየተበላሸ ነው የሚሄደው። እዚህ ያላችሁ ህይወት ሊሆን ይችላል ጀምራችሁት የሄዳችሁት ቤት፣ ልጅ አስቀምጣችሁ እዚህ ሄዳችሁ ከሆነ ብዙ አሁን እኔ የማውቀው በ6 ወሩ ነው ትታው የሄደችው። ኧረ 6 ወር ራሱ አልሆነውም ትታው ነው የሄደችው ለቤተሰብ ማለት ነው ልጁን። እና ልጁ አሁን መታለች እሷ ግን አልጠጋም አለ።
አዛው ቤተሰብ ጋር ነው የተቀመጠው። ግን ልጅ እኔ በእኔ እሳቤ ልጅ ከእናት አባቱ ጋር ነው ማደግ ያለበት ብዬ ነው ማምነው። እናንተ ሄዳችሁ እዛ ይችን አመት ቆይችን ነገር ስትሉ ጤናችሁ ይጓደላል። ቤት ጀምራችሁ ከሆነ ቤቱ ፈርሶ ነው የሚጠብቃችሁ። ልጅ ትታችሁ ሄዳችሁ ከሆነ ልጁ አድጎ ግን የእናትነት የአባትነት ፍቅራችሁን ሳያገኝ ነው የሚሄደው። እኔ ሁል ጊዜም እንደምላችሁ ያው የሰላሙ ጉዳይ እንጂ እዚህ እኔ ምንም ይሰራል ብዬ ነው እማስበው። በቃ ይሰራል። ይሄ ጎረቤቶች ነው፣ የኔ አይደለም። የኔ ደንበሩ ይሄው ከዚህ ተነስቶ እስከዛ ድረስ ነው። ኮንትራት የወሰድኩት ለ1 አመት ነው። የብሩን መጠን ከፈለጋችሁ ነግራችኋለሁ። ቦታውን ስንት እንደተከራየሁት ኮንትራት ለ1 አመት ነው የተፈራረም ነው። ሁለተኛ ነገር ደግሞ ለዚህ ወጭ ምን ያክል እንዳወጣው እነግራችኋለሁ። የበቆሎ ዘሩ ስንት እንደተገዛ፣ ለገበሬ ስንት እንዳወጣው፣ በሬ አባቴ ራሱ ነው የሰጠኝ። እንደገና ደግሞ ገበሬው ስንት እንደከፈልኩት፣ ለርጭት ለማዳበሪያ ስንት እንደከፈልኩ እነግራችኋለሁ ከፈለጋችሁ ማለት ነው። እና ይሄንን ይመስላል። እኔ ኑ ቶሎ ስሩ ነው የምለው። በቃ ኑና ስሩ ይሰራል። እኔም ልጅ ይዤ በቃ ሰራሁ። በቃ ያው ምን ችግር አለው? እንዳልኳችሁ በጣም አስፈላጊ ነገር ሲኖር ልጄን አዝዬ እመጣለሁ። እንደዚህ አድርጉ እንደዚህ በሉ እላለሁ። የሚገዛ ነገር ሲኖር ልጄ እገዛለሁ። ምን ችግር አለው? ልጄን ለረዳት ትቼ ብቻውን አልወጣም። እኔ ራሴ ቤት ውስጥ ካለው እንጂ የምሄድበት ቦታ ካለ አዝዬ ነው የምሄደው። እናቴ የሚያው መለኩሴ ነች አችልም። ስለዚህ ምንድነው የማደርገው? እዝል አድርጌው ህድት። ዛሬ ደግሞ ያው ሁሉም መጥተው እያገዙኝ ነው ማለት ነው። ደስታ እንዴት ነው ስራው? አሪፍ ነው። ቆንጆ ነው። በቆሎ ይዟላ? ሲጫን ደግሞ አሳያችኋለሁ። በላሰፋ ከወዲያ አንተ ጠበቅ አድርግ እስቲ። ዝም በል አንተ። እያንተ ደግሞ ምን ሆነ ነው? ሲያንቺ ዝም ብለሽ ወዲያ አታብዢ። ለስራ አልታግዢኝ አይደል እንዴ መጣሽው? ወግጄ ስንት ስራ ታዝረብኩ አንቺ ጥቅሽ ፍለጋው ታዲያ እንግዲህ ደከምኩ ደግሞ አረገኝ። እኔ ስንት ስራ አለብኝ እንጂ ወስጄ ነጋዴቱ እስካልተረከበች ድረስ ልቤ አይረጋጋም። ምስጋና የለውም። ምሳ በቃ አሁን ዘጭ አለ ምሳ እሰራልሻለሁ። ከወደዛኛው 3 ከወደዚህኛው 3 6 ከዛ አንዴ ሲመለስ 12 ኬሻ ማለት ነው። እንግዲህ በላሰፋ ለልጁ እየጠረረ ነው። እኔ ላይ እናንተ እስካላችሁ ድረስ እኔ ምን አባበይንም በቃ አይዞ በለው። ጋሽ ደረሰ አመሰግናለሁ። እሸትም ስጡልኝ ለጋሽ ደርስ አጩ ሜዳ እንዴ ከዚህ ለምን ይሸከማሉ? አባቤ ጠንቀሸላ ይሄ ጤፍ ነው። ያኛው ሽንኩርት ነው። ይሄ ሽንኩርት ነው። ሽንኩርት ላሳያችሁ።
ይሄኛው ሽንኩርት ነው ይሁላችሁ። አልደረሰም እያሉ በቆሎ እሸት አምጡልኝ። እኔ ሰሞኑን አልተመቸኝምና ሲያምረኝ በቆሎ እሸት አምጡልኝ ስላቸው ገና ነው አልደረሰም እያሉኝ፣ አሁን ግን ማዕት ነው የደረሰው። አሁን ለማስጫን መጣሁኝ። እንግዲህ 12 ኬሻ ዝግጁ ሆኗል። ግመሉም ዝግጁ ሆኗል። ልጫን ነው